ብር አምጪ አሁን የሰጠሁሽን ብር ይኸውልሽ ቆይ አይደለም እንደሱ አይደለም አሁን የሰጠሁሽን ብር አምጪ የምር አሁን የሰጠሁሽን ብር አምጪ አንተ አሁን የሰጠሁሽን አምጪ እና ከዛ በኋላ እንደዚህ ማስበርበር ነው ያለበት እኮ እንዳይበጥስ አንቺ አሁን ብር ስርዓት ይኖርሽ ለጋጋው የምን ብር ነው የምታወራው አንቺ ይኸውልሽ ነገር ፖሊስ እንዳልጠራ የምን ብር ነው አሁን የሰጠሁሽን $800 አምጪ ችግር የለውም ከዛ በኋላ እናንተ ታወራላችሁ ይገርም ነው በጣም ነው እና ታልክስ እንዳታለቅስ እሱን ሳስብ ነው በጣም አሁን ራሱ የሚገርም ነው አንተ ወይ በቃ እኔ በጣም ነው የሚገርም አይዞህ አረ እንደሱ አይደለም ተው ወንዳረልህ ተው እኔ ስንት ታሪክ እንዳላሳለፍ ነው ስንት እንደዚህ ለሱ አይገባትም ቆይ እንደሱ አይደለም አሁን እኮ ለኔ ታሪክ ልነግረኝ አይደል የመጣው አታልቅስ በእግዚአብሔር ፕሊዝ ስሜት አይዞህ እንደዚህ አይደለም አሁን እኮ ለኔ ልትነግረኝ ያልከው የሚገርምህ ልጄን ሳይው ሁሉ ጊዜ እሷ ናት የምትታይ የሚገርምህ ልጁ እሷን ነው የሚመስል የሚገርምህ ይሄ ነበር እኔ እሱን ሳይበቃ እሱ ነው አታልቅስ በእግዚአብሔር አታልቅስ እንደሱ አይደለም አሁን እኮ እናንተ እየተነጋገርን ነው ያለህን ነገር እየነገርከኝ ነው እንዲህ ልነግርህ አልችልም የሚገርምህ እሱ ነበረ ይሄ 2 አመቱ ላይ ነበረ የሚገርምህ የልደቱ ፎቶ ነበረ እና እሱን ሳይበቃ እሷ ናት ትዝ የምትለው ያለፍንበት ከሷ የነበረው ምን ተነስተን ምን ላይ እንደነበርን እሷ ጋር ብዙ ህልም ነበረ አንድ ጥያቄ ልጠይቅሽ ነው አውርተናል እናሱ ታውቂያለሽ እኔ ለአንቺ ብዙ ነገር አስቤ እኔ የላዳ ሹፌር ነኝ ምናምን ስላልኩሽ ነው አንቺ እንደዚህ የምትይ ማለት አንቺ እኔን በማይረባ ዲያስፖራ እኔን የቀየርሽኝ እንደዛ ስለተባለ እንደዚህ ለበር ነበር እኔ ስላላወቅሽኝ እንጂ እኔ አንቺን የልጄ እናት አድርጌ ባለቤቴን ስለመሰልሽኝ ነግሬሻለሁ ታውቂያለሽ ባለቤቴን ስለምትመስይ ስለሱ አስቤ እንጂ እኔ ላንቺ አንቺን የሚያኖር ቀብራራ ነው ያወራሽ ነው በስነስርዓት አታወሪም እንዴ ለምንድን ነው ዝም እስከ ዛሬ አውርቶኝ ማቆል ዛሬ እንዴት አይደለም ከአንድ ጥያቄ ልጠይቅሽ እሱ ላዳ ሹፌር ነኝ ስላለሽ ነው አይደል አይ አሁን እኮ ነው ማለት ነው አይ ነው ሶ ያው እንታወቃለን ብዙ ማለት ከውጭ ስለመጣው በእውነት እርግጠኛ ነሽ የእውነቴ ነው ፍቅረኛ የለሽም የለኝም እንዴ ምን ያጠራጠረ ነገር አለ አይ ምንም አላጠራጠረኝም ምን እሺ እና ያው ጥሩ ማለት ጥሩ ጊዜ ከኔ ጋር ታሳልፋለህ ምናምን እሺ ችግር የለውም አሁን እጅሽ ነሽ አይ ችግር የለውም ነው ማለት ይቅርታ ስሜታዊ አሁን ከኔ ጋር ትሄጃለሽ ላቦታሽ ደስ ይለኛል በእውነት ያመት ከውጭ ስለመጣው አይደለም ነው አይደለም ያመት ጓደኛ የለሽም ጓደኛ የለኝም እና ለምን ከኔ ጋር መሆን ፈልገሽ ተሳልከኝ እንዴት ደሳልከኝ ማለት ምን ነው ደስ በቃ ማለት እኔ ግዴታ ብር አለ ምናምን ብዬ አይደለምና ከውጭ ስለመጣ አይደለም ሳይደሳልከኝ ምን ይደሳልሽ ነው አቋቋም ሁሉ ነገር በቃ ማለት ማረከኝና ስለቀለልሽ ነው እንዴ የእውነት ሰላም ቤተሰቦች የሳምንቱ ፕሮግራም እንግዲህ ዛሬ ጀምሯል ይሄን ፕሮግራም ማዘጋጅላችሁ እኔ ዳኒ ብራስኮ ከችብ ያለው ማለት ነው ዛሬም እንደተለመደው እንግዲህ ለእናንተ አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ከእናንተ የሚጠበቀው ሰብስክራይብ ላይክ እና ሼር በማድረግ እንግዲህ የዳኒ ብራስኮ የጨርቆሴ ሾው እንግዲህ ቤተሰብ መሆን ነው እንግዲህ በተደጋጋሚ እንግዲህ ለ2 ወር ያህል እንግዲህ ከእናንተ ጠፍቼ ነበረ ሰላም አይቴ አለሁልሽ ከእናንተ ጠፍቼ ነበር ማለት ነው ከኔ ጋር አብራችሁኝ ቆዩ ሰብስክራይብ ላይክ እና ሼር ማለት ነው የኛ ፕሮግራም ቤተሰብ ሁኑ ማለት ነው እንወዳችኋለን ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ኤርትራውያኖችም እንደዛው ኩዌት ሳውዲ ዱባይ ኡማን ጆርዳን ኳታር ረሳኝ የምትለኝ አንቺ ልጅ አለሁልሽ ኳታር እንዲሁም ደግሞ አፍሪካ ሀገር ውስጥ ኡጋንዳ ታንዛኒያ ኬንያ ደቡብ አፍሪካ ያላችሁ እህት ወንድሞች እየደወላችሁ እንግዲህ ብራስኮ በፍቅር ዙሪያ እንዲሁም ደግሞ በብዙ ውጣ ውረድ ውስጥ ሆናችሁ እንግዲህ የምታማክሩኝ እየደወላችሁ እንግዲህ ምንድነው ሰላም ለእናንተ ብያለሁ ማለት ነው ፕሮግራም ይቀጥላል ማለት ዛሬ የመጣሁበት ጉዳይ ምን መሰላችሁ አንድ ወንድማችን እንግዲህ እዚህ ድረስ መጥቶ እንግዲህ
የህይወት ታሪኩን ሊያካፍል እንዲሁም ደግሞ ባለቤቴን በጣም እወዳታለሁ። ባለቤቴ አይደለችም ገና እጮኛ ላረጋት እፈልጋለሁ። ከሷ ጋር አብሬ መኖር እፈልጋለሁ። ግን ሁኔታው የማይባት ሁኔታ ሚስት ለመሆን ብቁ አይደለችም መሰለኝ። ይሄን ነገር እስቲ እንዴት ታይልኛለህ ብራስኮ? አብረን እስቲ እንያት ወይም ደግሞ እንፈትናት ብሎኛል ማለት ነው። እስቲ ይሄን ባለ ጉዳይ እንግዲህ አጠገብ ያለ መኪና ውስጥ አለ እንግዲህ ከሱ ጋር አብሬ እንግዲህ ምንድነው ማረግላችሁን ቆይታ ትጋበዙልኛላችሁ። እወዳችኋለሁ። ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ ማለት ነው። አንዴ ጠብቁኝ ና እንዴት ነህ? አለ እሺ ሰላም ነው። ሁሉ ሰላም እንዴት ነሽ? ሁሉ ሰላም አይደል? እሺ ሰላም አለ። ሁሉ ሰላም አለን። ሰላም ሁሉ ሰላም እግዚአብሔር ይመስገን። ሁሉ ሰላም ስላገኘው በጣም ደስ ብሎኛል። እሺ እኔም አመሰግናለሁ። ዳኒ ብራስኮ ብለህ ጨርቆሴ ሾው ያው እኛ ሚዲያ ላይ ደውለህ እንግዲህ የህይወት ታሪክ እንዲሁም ደግሞ ፍቅረኛ ለመያዝ ፈልጋለሁ። ፍቅረኛ ግን ለመሆን ሚስት ለመሆን ግን እቺ ልጅ የሆነ ምንድነው የማይባት ነገር ጥሩ ነገር አይደለም ብለሃል። እስቲ ካንተ አንደበት ደግሞ ልስማውና ብዙ ጊዜ እኔ አንተን አያለውና በጣም ደስ የሚሉ የፍቅር ታሪኮችን አያለው እና ምን መሰለህ ያው ስለዚህ እኔም የወደድኳት ልጅ አለችና ስለሷ ጉዳይ ብዙ ማወቅ ፈልጋለሁ። አንተ ደግሞ በዚህ ጉዳይ ብዙዎችን ስትረዳ ያለው እኔም ደግሞ ከዛ ተነስቼ ያው አንተን አግኝቼ ማውራት በጣም ፈልግ ነበር። ብዙ ጊዜ እንደውም በውስጥ መስመር ጽፍልህ ነበር አይተው ከሆነ ብዙ ጊዜ አግኝቼ ለማውራት ጓጓ ነበር። ለምን መሰለህ አንዳንዴ ላይፋችን ስንጀምረው ስለ መሰረቱ ማወቅ አለብን። የልጅቱን ባክግራውንድ ማወቅ ፈልጋለሁ እና ስለሷ እንደው ምትለይ ነገር ካለና ምታግዘይ ነገር ካለ እንደው እሷን ተከታትለን ያለችበትን ስለሷ ባክግራውንድ ማጥናት ስላለብኝ እኔ ብዙ ጊዜ ያው ለማጥራት በራሴ ሞክሬያለሁ። ግን ደስ የማይሉ ነገር አሉ ማለት ግራ የሚያጋባህ ልትዘው ልትጨብጠው የማችለው እንትን አለ እና እሱን ነገር ማጣራት ፈልጋለሁ። ግልጽ የሆነ ነገር ስለምፈልግ እሱን አብረን ግልጽ አድርገን እንደው ይሄን ነገር ብጀምረው በጣም ደስ ይለኛል። አንዳንዴ ያለፍነበት የህይወት ታሪክም መቼም ወደ ያው ሰውነንና ከህይወት ወደ ህይወት ስለምንሻገር እሱን ነገር ህይወት ለመጀመር ደግሞ ምን አለ መሰለ ስር መሰረት የሆነ ነገር ማያዝ አለበት። ያንን ለማድረግ ስለምፈልግ ነው። እስኪ ካንተ ያው ብዙ ምክሮች እንደምታግዘኝ ተስፋ አደርጋለሁ። እስካሁን ካየኋቸው ታሪኮችም ያው እኔ እንደምታግዘኝ ተስፋ አደርጋለሁ። እሱን ፈልጌ ነው። እሺ ያው በመጀመሪያ ጨርቆሴ ሾው ብለህ እንግዲህ እኛ ጋር መተህ ችግርህን ያለህበትን ነገር ጨርቆሴ ሾው ላይ መተህ እንግዲህ ኢንተርቪው ለመደረግ ወይም ደግሞ ችግርህን ለማካፈል እኛ ጋር ስለመጣ እንግዲህ በፕሮግራሙ ስም በሙሉ ክሮቼ ስም እንግዲህ አመሰግናለሁ። ግን ስምህን አልነገርከኝም። እስኪ ስምህን መጀመሪያ ልተዋወቅህና። ስሜ ዘለቀ እባላለሁ። ዘለቀ ነኝ። የት ነው የምትኖረው? የምኖረው አሁን ለጊዜው ወደዚህ አዲስ አበባ እሺ ያው ግን ስራ ጉዳይ ወደ ውጭም ወደ ውስጥም እሰራለሁ። አብዛኛው መኖሬ ብዬ ማስበው ቦታ የለኝም። ያው ምሰራው ውጭም ውስጥም ስለምሰራ ያው የተረጋጋ ህይወት ያስፈልገናል። አንዳንዴ ደግሞ በስራ ጉዳይ ከውጭም ከውስጥም ስትል መኖሬ ነው የምትለው ነገር የለም። እሱ ነው። እሺ መኪና ውስጥ ጠብቀኝ። እንግዲህ አንዳንድ ነገሮች መኪና ውስጥ ቁጭ ብለን እናወራለን። አስፈላጊም ከሆነ ደግሞ እሷ ጋር በመሄድ እሷን ምንድነው ለመፈተን እንሞክራለን ማለት ነው። ብትደውልላት ትመጣለች አይደል? በቃ ስለዚህ መኪና ውስጥ አረፍበን እመጣለሁ፣ እናወራለን። እሺ ቤተሰቦቼ እንግዲህ ከኔ ጋር አብራችሁኝ ቆዩ ማለት ነው። ባለ ጉዳዩን እንግዲህ ያው መኪና ውስጥ ይዤዋለሁ ማለት ከሱ ጋር ማድረግላችሁን ቆይታ እንግዲህ ትከታተላላችሁ ማለት እወዳችኋለሁ። ዓለም ላይ ያላችሁ ኢትዮጵያን ኤርትራን በጠቅላላ ማለት ነው። ይመቻችሁ፣ መልካም ቆይታ። ዳኒ ብራስኮ ጨርቆሴ ሾው እንግዲህ ይቀጥላል ማለት ለእናንተ አዳዲስ ቪዲዮዎች እንዲደርሷችሁ እንግዲህ ከስር በማስቀምጥላችሁ ምንድነው ዲስክሪፕሽን ላይ ኮንታክት ማግኘት ትችላላችሁ። እየደወላችሁ ብራስኮ ያላችሁ እንግዲህ ጉዳያችሁን ማካፈል ትችላላችሁ ማለት እወዳችኋለሁ። ሰብስክራይብ እንዳትረሳ። ሰሞኑን ሰብስክራይብ እና ላይክ ምናምን ያንሰኛል። ሼር ደግሞ አድርጉላችሁ። እወዳችኋለሁ። መልካም ቆይታ። ዳኒ ብራስኮ ጨርቆሴ ሾው ይቀጥላል። ቢግ አፕ ይቅርታ ወንድም እንዴት ነህ? ሰላም ሁሉ ሰላም አለ። እስኪ ያው ዛሬ እንግዲህ እኔም ብለህ መጥተሃል። ያሉትን ነገሮች እስኪ ዲቴይል አንድ በአንድ እናወራለን እና
አው ስለኔ የቱን ብዬ የቱን ላንሳልህ? ብዙ ታሪክ ያሳለፈ ሰው ብዙ ነገሮች አልፈዋል። ከዚህ በፊትም እንደነበር ህይወት ነበር። ትክክል። ከዛ ያለ ህይወት ያው አንዳንዴ በሆነ አጋጣሚ ፌል አደረገ። ያው እሱን ወደ ማለት ይሆናል። ይቅርታ ግን ላቋርጥህና እኔ አንዳንዴ ሰዎችን አቋርጣለሁና ችግር እስቲ ማለት አዲስ አበባ ላይ የት አካባቢ ነበር የምትኖረው? መጀመሪያ ፍቅረኛ ነበረች? አዎ ፍቅረኛ ነበረች። ቤተሰብ ነበረ? ቤተሰብ አሉኝ። አዎ ቤተሰቦች አሉኝ። ያው ፍቅረኛ እንዴት መሰለህ ፍቅረኛ ነበረችኝ። ሚስትም ትዳር ውስጥም ሞክሬ ነበር ትዳር ይዘህ ነበር? ትዳራው ይዤ ነበረ። ይዤ ብልህ ያው ብዙ ጊዜ ባይሆንም ምን ነበር መሰለህ ፍቅረኛ ነበረችኝ። ፍቅረኛ እንዴት መሰለህ ተዋወቅ ነው። በጣም የሚገርም አጋጣሚ ነበረ። ልጅቱ ከአረብ ሀገር ነበር የመጣችው። ከአረብ ሀገር ነበር ፍቅረኛዬ ከአረብ ሀገር ነበር የመጣችው። አረብ ሀገር ስራ ያው ሁሉም እንደሚሰራው ትሰራ ነበርና አንዳንዴ ህይወትን ለመቀየር ከሀገር ወጣ ይሰራሉ እና እሷ እንዴት መሰለህ አረብ ሀገር ነው የነበረችው። አረብ ሀገር መጀመሪያ ስላለፈው ህይወቴ ነው ያለፈው ለወደፊት እንትን ይሆናል ታሪኩን ከኋላ ሲጀምርልህ ፍቅረኛ ነበረኝ እና እሷ ከአረብ ሀገር ነበረች። ከአረብ ሀገር እንደመጣች የነበረ ተዋውቃችን። አረብ ሀገር እንዴት መሰለህ የተዋወቅ ነው እኔ ከነሱ ቤት ተከራይቼ እኖር ነበር። ኦኬ እሺ ተከራይቼ እኖር ነበርና ብዙ ጊዜ ነበርና የሚገርምህ ከነሱ ቤት ብዙ ጊዜ ነበር ተከራይቼ የኖርኩት። ያው ከዛ ተማሪም ነበርኩ የኮሌጅ ተማሪ ነበርኩኝ። እሺ ኮሌጅ እየተማርኩ ነበር። ተዋውቃችን በቃ እሷ እኔ ከዛ ቤት የገባሁት በኮሌጅ ተማሪ ሆኜ ተከራይቼ ነበር ማለት እነሱ ቤት ተከራይተህ ትኖር ነበር? ከነሱ ቤት ተከራይቼ ማር ነበርና እሺ ከዛ ልጅቱ ከአረብ ሀገር መጣች ለረፍት ማለት ነው። አዎ መጣች ስራ ምናምን እንትን ብላ ጨርሳ ምናምን መጣች። ኦኬ ስራ ጨርሳ ነው መጣች? ስራ ጨርሳ መጣች። ያው ሰርታ አገሯ ለመኖር ምናምን ነበር የመጣችው። እሺ ከዛ ልጅቱ ጋር እንዲሁ አይን ላይ እንተያያለን ሁሉ ጊዜ። ያው አንዳንዴ እኔም ብዙ እኔ እንትን እላለሁ ታውቃለህ፣ ፍርሃትም ይሰማል። አንደኛ ምን አለ መሰለህ እነሱ አከራይ ሆነው ልጅቱን ለመጠየቅ በጣም ነው የሚከብድ እና እኔ በጣም ብዙ ጊዜ እፈራታለሁ ታውቃለህ። እሷም ታየኛለች እኔም አያታለሁ። ግን ያው ባይን እንጠቃቀስ ነበር ማለት ባይን እንግባባ ነበር፣ ባይን እናወራ ነበርና ከዛ የሆነ አጋጣሚ እኔ ከክላስ ቆይቼ ስመጣ እሷ ወደ ውጭ እየወጣች ነበር። መንገድ ላይ ተገናኘንና ለመጀመሪያ ጊዜ ሰላም ነበር የምንባባለው። ያው እንደማንም ጎረቤት ስትወጣ ሰላም እንዴት አደራችሁ እንዴት ዋላችሁ እንባባል ነበር። ከዛ የመጀመሪያው ቅጽበት እንዴት መሰለህ እሷ ወደ ውጭ ወጥታ እኔ ደግሞ ከኮሌጅ ክላስ ነበርኩና ከክላስ ስመለስ ተገናኘን። ከዛ እጅ ለእጅ ተጨባብጠን ሰላም ተባባልን። ይዛን ጊዜ ያው ፍርሃትም አለ። እሷም ያው እንትን ትላለህ ማለት አንዳንዴ ከሰፈርም ስለሆነ ሰፈር ሰው ደግሞ ምን ይለኝ የሚባል ነገር አለ ታውቃለህ። ከተከራየ እንደዛ እሷም ትፈራለች። ቤተሰቦቿ ሀርደኛ ናቸው። የሚገርም በጣም አባቷ በጣም ከባድ ነበረ። እንደዚህ አይነት ነገር ውስጥ መግባት ቀርቶ በጣም ከባድ ነበረ። ከዛ ልጅቷ ጋር እንዴት ከዛ ጊዜ በኋላ ያው ወክ አደረግን ምናምን ወክ በቃ ነኝ ምናምን በዛው ከመጣውማ አብረን ወክ ለምን አናደርግም ምናምን አልኳት። ከዛ እሺ ምናምን ደስ ይለኛል ምናምን ቁጭ ብዬ ነው ከቤት ነው ያልኩ ምናምን ስላለችኝ ያው ወክ ወጣና ከዛ ጊዜ በኋላ ስልክ ተቀያየርን። ግንኙነታችሁ እየተጠበቀ ነው። እዛን ጊዜ በኋላ በቴክስት እናወራለን። ኖርማል ቴክስት እናወራ ነበረ። በቴክስት ምናምን ስናወራ ብዙ ረጅም ሰዓት እናወራለን። 5 ሰዓት 6 ሰዓት ምናምን ነበረ ምንተኛው ሌሊት እና
ከዛን ጊዜ በኋላ በቃ እየወጣች እሷም ትወጣለች እኔም ስንወጣ የተለያየ አወጣጥ ነው የምንወጣው እሷ ቀድማ ትወጣለች ከዛ እኔም ቆይቼ እወጣለሁ ከዛ ሰፈር ቀይረን ነበር የምናደርገው ከዛ የሷ ቤተሰቦች እንዳያዩ ማለት ነው አዎ የሷ ቤተሰቦች አባቷ ካየ ለኔም ከባድ ነው ለሷም ከባድ ነው ታውቃለህ እኔ ደግሞ ከኔ ይልቅ እኔ ችግር የለውም ተከራይ ነኝ ወጥቼ ሌላ ቦታ መከራየት ከራያለሁ ግን እሷ ግን ከቤተሰቦቿ የሆነ ጥላቻ ወይም የሆነ በቃላትም ደረጃ እንዲደርስባት አልፈልግም የሆነ ተጽዕኖ እንዲደርስባት አልፈልግም ከዛ በጣም መወዳተኝ እሷም በጣም ለኔ ያላት አመለካከቷ ሁሉም ነገር የተለየ ነበር ማለት በቃ እንዴት መሰለህ እሷ በጣም ትንሽ ከኔ በእድሜም ቢሆን በሰል ትላለች ያንስ ከኔ 3 አመት ምናምን 3-4 አመት ልዩነት አለ ትበልጠኛለች እና 3 አመት 4 አመት ትልቅ ነው በርግጥ አስተሳሰብ በሴት ደግሞ ትንሽ ይከብዳል ሴት እንትን ስትል ፊዚካሊ እንለያያለን ከዛ በቃ ምን መሰለህ የሆነው እኔና እሷ በቃ በፍቅር ሌላ ውስጥ ገባን እዛ ቤተሰብም ጥርጣሬ ጀመረ ምናምን ከዛ እሷ እኔ ሰፖርት አደረገኛለች ታግዘኛለች እዛ እኔም ኮሌጅ ተመረኩኝ የመጨረሻ አመት ነበርኩኝ በዛን ጊዜ በመጣችበት ጊዜ ከዛ ቤተሰብ ሊያውቅ ሲሆን ግንኙነታችን ቤተሰብ አወቀ በቃ እና የሆነ እኔም ወጣው ከማወቃቸው በፊት ነበር ታውቃለህ ከዛ እኔም ወጥቼ ሌላ ግቢ ተከራየው እኔም ሌላ ግቢ ስከራይ እሷም ሰፖርት አደረገኛለች እንዳልኩ በብዙ ነገር ሰፖርት አደረገኛለች ከዛ በቃ ያን ላይፋችን ውጭ ላይ ቀጠለ ሌላ ቦታ ተከራይታችሁ ነው በነፃነት እሷም በቃ ከእንትን ሲላት አባቷ አስወጣት ቤቴ ውጭልኝ እንደዚህ በወግ በማዕረግ ምናምን እኔ ደግሞ በዛን ሰዓት ምልህ በቃ ፋይናንሻልም ዝቅተኛ ስለሆንኩኝ ኮሌጅ ነው ማለት ተማሪም ስለነበርኩኝ እንትን ማለት አልችልም የሚገርም ነው አንተ የኮሌጅ ተማሪ ነበርክ እኔ ኮሌጅ ተማሪ ነበርኩ እና በቃ ከዛ ጊዜ አባቷም አይለኛ ነው አልኩ አባቷ በጣም አረብሰማ አንተ ከባድ ሰው ናቸው በጣም የሚገርሙ ሰው ናቸው በቃ ሰፈሩም ይፈራሉ የሚገርም እና እኔና እሷ በቃ ውጭ ላይ እንዳልኩ ቤት ተከራይታችሁ ወጣችሁ ውጭ ተከራየና ከዛ እኔም ያው ወደ እንትን ስለነበርኩኝ የመጨረሻ አመቱ ላይ ነበር ኮሌጅ የመጨረሻ ተማሪ ነበር የመጨረሻ አመት ስንተኛ አመት አራተኛ አመት ኦሬዲ ጨርሳለ እየጨረስኩ ነበር በቃ ትንሽ ጊዜ ነው ነበር ከዛ ስራ መያዝ ነው የሚቀር ስራ ነበር ስራ ደግሞ አንዳንዴ ተመርቀህ ታውቀው ስራ ላይ ተሎ ላይ ይገኝ ይችላል እኔም ለሷ ማለት ያቅሜን መስጠት ፈልጋለሁ የሆነ ነገር ማድረግ ፈልጋለሁ አንዳንዴ ያንተም ከወንድ ልጅ የሚጠበቀው ነገር አለ እሱ ነገር ማድረግ ቀለበት ነገር ምናምን ላርግላት ፈልጋለሁ እሷ ስለዚህ ነገር ግዳይ ሰላም በቃ እሷ ምንድነው የምትፈልገው ከኔ ጋር መኖር ከኔ ጋር ፍቅር ማጣጣሟ ነው ደስተኛም ትሆንበት እሱ ፓርት ነበርና ከዛን ጊዜ በኋላ ያው እኔም የትምህርቴን ጨረስኩ ክላስ እንደጨረስኩኝ ግራጁዌት አደረኩኝ ያው ፕሮግራሙ በጣም ያበደ ነበር የሚገርም በጣም እኔ ባልጠበቁት ነበር ሴቶች እኮ ምስኪኖች በቃ ይለያሉ እኔ ምን ብዬ ልንገርህ እናቴ ማለት ነች እንዴ እኔ በቃ እንደ እናቴ ነው በቃ ከእናቴ ጋር ነው እኩል የማያተኝ የሚገርም ከዛ በላይ ነው ያደረገችው ያን ሁሉ ነገር ፕሮግራሙን አዘጋጅታ እኔ እንደውም አላወኩም ያን ሁሉ ነገር እንትን በቃ እኔም ከጓደኞቼ ጋር ገባን ደስ የሚል ፕሮግራም ነበር ብቻ አለፈ ያን ፕሮግራሙ ከዛ ያው እኔም አንድ ወር ምናምን አካባቢ ከቤት ውጭ ማለት ያው ተመረቀ ስራ ብትል ስራም ብዙን ጊዜ አይገኝም እንዳልኩ ከዛ እኔ ስትረስ ውስጥ ገባው በቃ በዚህ ጉዳይ ይሄ ስራ ለማግኘት አንደኛ ከሷ መጠበቁ ራሱ ከባድ እሱ ነገር እንዳለ ሆኖ አረብ ሀገር አንተ ደግሞ እሱን ደግሞ ታስባለህ ታውቃለህ የሆነ አንተ እና እኔ እንዳልሳቀቅ ትፈልጋለች እሷ በቃ ማለት ለኔ የምታደርገው ነገር በጣም እንትን አላት ማለት ምን ልፍጠርለት ምን ላደርግለት እንደው የሚገርም የአረብ ሀገር ሴቶች በጣም ለስራ ከልምድ አንፃር ከብዙ ሀገር አንዳንዴ
ብዙ ሀገር ስትሄድ ቢዝነስ እንዴት እንደሚጀመር ብዙ አይነት ታያለህ እና በጣም ክሬቲቭ የሆነች ሰው ናት እሷ በቃ ምን ልፍጠርለት ነበር እሷ እና ለአንተ ስራ ነው ለኔ በቃ ከዛ የሆነ ትንሽ የሱቅ ነገር ጀመር ከዛ ያን ሱቅ ያው ከፈተችው እኔ አላውቅም ከዚህ እስኪ ትንሽ ሞክር ምናምን አለች እኔ በጣም የሚገርምህ ማለት አልጠበቅኩትም እኔ ደግሞ ከቤት መዋሉ ይደብረኛል ከዛ ያንን እንትን ምን አደረኩ መሰለህ ስራ ሱቅህን ነግረኛል ባይዘው ሴራሚክ አምታመጣቸው ሴራሚኮች በጣም ያምራሉ አሪፍ ነበር በዛን ጊዜም ደግሞ ብዙ እንትን የለውም ነበር ታውቃለህ ያው ማለት ሱቆች አካባቢ ላይ አልነበረም አካባቢው እኔ አካባቢ የነበሩት እንደዚህ አይነት አይሉም ነበርና በቃ ያንን ነገር ያው አንተ አሁን እንዳልከኝም ኮን ፎቅ ያለበት ቦታ ስለሆነ መሸጣቸው እቃዎችም ሴራሚኮቹ በጣም አሪፍ ነበር ገበያው ነበር ገበያ አሪፍ ገቢ ነበር ይሄን ቢዝነስ እሷ ናት እሷ ናት ከአካባቢውና አየችና ከአካባቢው ከዚህ አካባቢ ምን ይጎላል አለች ከዛ አካባቢ ደግሞ ሰራተኞች ይበዛሉ ህንጻዎች ደግሞ ብዙ ህንጻዎች አሉ የተጀመሩ ጅምሮች እና እሱና ሴራሚክ ሽንት ቤት ነው አንዴ ሁሉን በቃ እንትናል አዛ እየጨመርን ነው የመጣን ቢዝነሱን ስናሳድገው በቃ አሳደገው ከፍ አለ ከዛ ያው ትዳር ውስጥ ስትገባ ምን አለ መሰለህ በመሃል ያው ይሄ ነገር እንዳለ ትዳር ሳትገባ ማለት ትምህርት ጨርሰህ ስራ ጀመርክ ከዛ በኋላ ቀለበት አረከ እስካሁን ቀለበት እንዳላረክላት ነገር ቀለበት አላረኩላትም እስከዛን ሰዓት አላረኩላትም የሚገርም ያደረኩበት ታይም መቼ መሰለህ ትዳር ውስጥም ስንገባ አላረኩላትም አብራችሁ እየኖራችሁ እንደዚህ አላደረኩላትም ከዛ ምን መሰለህ እሷ ምንድነው የምትለው 100,000 ብር ይዘን 200,000 እናዝ ነው እንጂ 100,000 ብር ላይ የሆነ ቀንሰን የሆነ ነገር እናደርጋለን ታውቃለህ ከዛ ስለ ብር ታውቃለች ኦኬ ብር እንዴት እንደሚመጣ ታውቃለች እንዴት እንደሚያዝ ታውቃለች ያው እሷም የሰራችበት እንዴት ምን አይነት ስራ ሰርታ እንዳመጣች ስለምታውቀው ትክክለ ለብር ያላት እንትን በጣም የሚገርም እንዴት ማዝ አያያዟ በጣም ትችላለች እና 100,000 ብር ይዘን 200,000 እናደርግ 300,000 እንደዛ ነው ሰርጓ ይሄ ነገር ለሷ ምንም አይደለም ትርፍ ነገር ነው ታውቃለህ ከዛን ጊዜ በኋላ አብረን ሰራነ ያንን ስራውም እኔም እንትን ስል አብረን መስራት ጀመርነ ከዛ ያው በመሃል ላይ ምን ተፈጠረ ያው አብረን አይደል እየኖርና እሷ ጸነሰች ኦኬ አረገዘች ከዛ ያው እስከ 5 ወር እስከ 6 ወር ብዙም ድካም የለውም ትክክለ አብረን ተሰራ ነበር ቤተሰቦቿ ግን ያውቁ ነበር ቤተሰቦቿ እስከ አባቷ እኮ ኦሬዲ ተዋታል አዎ ወደዛ አካባቢ አትሄድም ታውቃለህ ከዛ እንትን ሲል ምን ማለት መሰለህ እኔ ቤተሰቦቿን በሽማግሌ ምናምን አስላኩና በቃ ያው ቤተሰቦቹም ወደ መቅረብ ደረጃ መጡ ቀረቡ በቃ እሱንም ላኩኝ የደረገውን አደረገና ቤተሰቦቿም ወደኛ መቅረብ ጀመሩ ማርገዟን ከታወቀ 6 ወር ከሞላት በኋላ 6 ወር ምናምን ከሆነ በኋላ ተነገራቸው እዛ እኛም ያለንበትን ደረጃ አዩና ታውቃለህ በዛን ጊዜ ቢሆን አይፈቅዱላትም ተማሪ ላይ ምንም የለኝም አሁን ግን ቢዝነስ ውስጥ ገብቻለሁ ብዙ ነገር እየሰራሁ ነው የሆነ ነገር አለኝ እና እነዚህ ልጆች እያደጉ ነው በቃ አሪፍ ላይ ናቸው ብለው ስላሰቡ ተቀበሉኝ ከዛ ያው ቤተሰቦቿም ያንዲሁ እኔም ስራዬን እየሰራው 9 ወር በጣም እንትን ሲላት ማዘሯ አብራ መጣች ከኛ ጋር ነበረች እና እሷ ናት ያረሰቻት በጣም ነው የሚገርመው ታውቃለህ በጣም ነው የሚገርመው 9 ወር ቤተሰብ ማለት የሚገርም እኮ ነው የሰው ልጅ አየህ ከሰራ ነው የሚቀበል ካልሰራ ማንም ሰው አይቀበል አረ ከለለህ የለህም እኮ ከለለህ አብሶ ሰራተኛ ኮንኩ ነው ማለት እውነት እኔ ራሱ አሁን ጊዜ ሳስበው ማለት ማንኛውም ሰው ትንሽም ቢዝነስ ሆነ መስራት አለበት እና ወደ ጉዳያችን ስንመጣ ምን አደረግና መሰለህ በቃ ወለደችና ቤተሰቦቿም እንትናሉ እኔ የሚገርምህ በዛን ሰዓት ቤት ልገዛ እየተሯሯጥኩ ነበርና ኦኬ ቤት ገዛሁ የዚህን ያህል ብር በጣም መስራት ጀመረ በጣም አሪፍ ገበያ ነበረ ነው የሚገርም አስመጭሁም ከዛ በኋላ እግዚአብሔር ይመስገን
ሴራሚክ ማለት ነው። ሴራሚክ አስመጭ ሆንኩ። በጣም አሪፍ ከቻይና ምናምን ነው ታውቁት። በጣም የሚገርሙ እንትኖች ነበሩ። እንደው ምናልባት ቪዲዮ ልክልሃለሁ የነበረን በዛን ታይም እንደውም እንትን አድርገን እናስተዋውቅ ነበር። ፕሮሞሽን ስንሰራበት ነበርና ከዛ ቤታችን ገዛን። ያው ቤታችንም ገዝተን ቤት ገዛው። አልነገርኳትም። በቃ ለሷ የሚገርም ሰርፕራይዝ ነው ያደረኳት። ከዛ ቤት ከወለደች በኋላ ወለደች። ከዛ በኋላ ከአዲሱ ቤታችን ወሰድኳት። እንደወለደች የሚገርም እንትን ነበር ሄዳ የወለደችው ሆስፒታል ነበርና እኔ ሁሉን ነገር አዘጋጅቼ ከአዲሱ ቤት ሙሉ እንትን ብያለሁ። እንደውም ስነድስ ከነድስ ከቤት ሁሉ አላወቀችም። ከዛ ወሰድኳት ከሆስፒታል ቀጥታ ወደ አዲሱ ቤት ነው ወሰድኳት። እዛ ሁሉ ነገር ፉል ነው የነበረና ሙሉን አዘጋጅቻለሁ። በቃ ከዛ ወሰድኳትና አዲሱ ቤታችን ሰርፕራይዝ ሆነች። እሷም ያው ደስ አላተኝ። ከዛ ጊዜ በኋላ ክርስትና ሰዓት ነበረ። የሚገርም እንትን ያለው ሰርጋችን ድል አድርጌ ነው የደገስኩት። የሚገርም አንድ ቤት ምርቃትም ሆነ እንዴ ሁሉም እዛኔ በቃ እኔ ታውቃለህ ስለ የነበረ ምን መሰለህ እሷ ከምድር እንዳነሳችኝ የሚገርምህ እኔ እሷን ማስደሰት ፈልጋለሁ። ትክክል። እሷ ያደረገችውን እሷ ደስተኛ ሆና እየሳቀች ማየት ፈልጋለሁ። የምትመኘውን ህይወት መስጠት ፈልጋለሁ። ከዛን ጊዜ በኋላ በክርስትናችን ድል ያለ ሰርግ ተደገሰ። የሚገርም ጓደኞቿ ራሱ እዛ ዱባይ ምናምን ያሉትኝ በጣም ይደነቃቸው። ማለት አጭር ጊዜ ነው በዛ ብዙ ያን ያክል እንትን አለ የተለወጥነበት እንትን ተማሪ ነበር። ከአንድ አመት ከሁለት አመት በጣም አጭር ጊዜ 3 አመት በጣም አሪፍ ገበያ ነበረው። ሁሉም ነገር ደስ ይል ነበር ታውቃለህ። እዛ ያው ቤተሰቦቿም ደስ አላቸው። ከዛን ጊዜ በኋላ ያው ነገሮች ሁሉ የሚያስጠሉ እንትን ነበረ። በጣም የሚገርምህ አመማትና የሆነ ጊዜ ያማት ነበርና ብዙ ጊዜ ወደ ሐኪም ቤት ስንሄድ የተሻለ ምርመራም አናደርግም ነበር። ከዛ በቃ በጣም ማለት እየተዳከመች እያመማት ሲመጣ ከዛ እሷን ሕክምና በደንብ ሞልዳን ጉዳት በሽታውን ያመጣው ወይስ ከዚህ በፊት ያማት ነበር? ከዚህ በፊት አትናገርም በውስጧ ደብቃ ነበር። ያው እሷም አላወቀችውም፣ ግን ያማትን እንዲህ አመመኛት አትልም ነበር። እና እዛ ሙሉ ምርመራ ስናደርግ በደሟ ውስጥ በደም ካንሰር ነበረባት። ከዛም ብዙ ጊዜ እንትን አላላት። የሚገርም ይሄ በሽታ ረጅም እድሜ ይሰጣል። አልታወቀም። ቆይቷልና ከዛ ጊዜ በኋላ እኔም ጥራውን ያለውን ሁሉ ነገር ያለኝም ባለኝ ንብረት እስከ ህንድ ሀገር ወሰድኳት። የሚገርም እዛ ሁሉም ለውጥ የለም። ከዛ እንደውም እዛ ደርሳ በጣም ተዳከመች። ያው ባለቤቴ ማረፈች። አንድ ልጄን እኔም ሞተች። ይገርም እኔ በጣም ነው እናታለቅስ እንዳታለቅስ እሱን ሳስብ ነው በጣም አሁን ራሱ የሚገርም ወይኔ በቃ እኔ በጣም ነው የሚገርም። አይዞህ ኧረ እንደሱ አይደለም ተው ወንዳረልህ ተው እኔ ስንት ታሪክ እንዳላሳለፍን ስንት እንደዚህ ለእሱ አይገባትም። ቆይ እንደሱ አይደለም። አሁን እኮ ለእኔ ታሪክ ልነግረኝ አይደል የመጣው? አታልቅስ በእግዚአብሔር ፕሊዝ። አይዞህ እንደዚህ አይደለም። አሁን እኮ ለእኔ ልትነግረኝ ያልከውን የሚገርምህ ልጄን ሳየው ሁል ጊዜ እሷ ናት የምትታይ። የሚገርምህ ልጁ እሷን ነው የሚመስል። የሚገርምህ ይሄ ነበረ እኔ እሱን ሳይ በቃ እሱ ነው የምትመስለው። አታልቅስ በእግዚአብሔር አታልቅስ። እንደሱ አይደለም። አሁን እኮ እናንተ እየተነጋገርን ነው። ያለህን ነገር እየነገርከኝ ነው። እንዲህ ልነግርህ አልችልም። የሚገርም እሱ ነበረ። ይሄ 2 አመቱ ላይ ነበረ። የሚገርም የልደቱ ፎቶ ነበረ እና እሱን ሳይ በቃ እሷ ናት ትዝ የምትለው። ያለፍንበት ከእሷ የነበረው
ምን ተነስተን ምን ላይ እንደነበርን እሷ ጋር ብዙ ህልም ነበረ እና እሱ ነገር ህክምና አላገኘህላትም ወይ? ህክምናው በቃ እንዳልኩ በጊዜው ስላልታወቀ እንትና በጊዜው አልታወቀም እና በጊዜው ስላላወቀን መድረስ አልቻልኩም። ህክምና እስከ ህንድ ሀገር ወስጃት ነበር። ኦኬ ህንድ ሀገር ይዛት ሄድ ነበር። እስከ ህንድ ሀገር ወስጃት ነበር። ከዛ በኋላ አልቻሉትም። አንተ ብሏል በጣም ቆያችሁ ዘገያችኋል። ህንድ ሀገር አልቻሉትም። በቃ እኔ አርፍደናል አሉ። አይዞህ አታልቅስ አልፏል እኮ አሁን እኮ አልፏል። እሷን ነፍሷን በገነት ያኖር፣ ልጅህንም እግዚአብሔር ያሳድግልህ። ያለፈ ነገር ቢሆን ያው አንዳንዴ አልፏል። አይዞህ ያለፈ ነገሮችም ዛሬ ላይ ይጎትቷል። ትክክል። ዛሬ ላይ ፍርሃት ይለቁብሃል። ትክክል። አሁን እንዳልኩ ወደ አንተ የመጣሁበት ዋና እንትኔም ይሄን ነበር። ይሄን ስለምፈራ አሁን ያንን ታይም አሳልፍ ያለው እንዳልኩ ይሄ ነገር ሁሉ እስካሁንም በጣም ነው ስሜታዊ የሚያደርገኝ። ምን አለ መሰለህ በጊዜው ደርሼላት ሆኖ ነበር እኔ ተጸጸት እና አይዞህ አሁን አታልቅስ። በቃ አይዞህ ሁሉ ነገር ይስተካከላል። እግዚአብሔር የፈቀደው ነው የሚሆነው። ልጅ አሁን ስንት ዓመት ሆነ ማለት ነው? አሁን ወደ 5 ዓመት ሆኖታል። 5 ዓመት 6 ዓመት ሆኖ አሁን ቀጣይ 6 ዓመት ሆኗል። ክርስትና ከተነሳ ምን ካለባች በኋላ ነው እሷም ያረፈችው? አዎ ወደ ነው ያረፈችው። ብዙም አልቆየችም እና ልጄን ለማሳደግ ብዙ ነገር ከፍያለሁ እንዳልኩ አሁንም ምፈልጋት በእናንተ በኩል የመጣሁበትም እቺ አየዋት የወደድኳት ልጅ ትሆነኛለች ወይ ለሱ እናት ትሆነዋለች ለኔ ሚስት ትሆነኛለች ወይ እሱን ነው እንትን ማለት እንፈልጋለን ማጣራት እንፈልጋለን። እቺ ልጅ እንዴት ማለት አሁን የባለቤትህን ጉዳይ ነገርከኝ። ልጅህን እናት እቺ ያያሃትኝ ልጅስ የት ነው ያያሃት? የት ነው የተገናኛችሁት? ማለት ምን ሆነ ወደው ነው? እቺ ልጅ ያገኘሁት ድግስ ቦታ ነበረ ያየኋት። ኦኬ ድግስ ላይ የት ማለት ድግስ? የሚገርምህ አንድ ቤተሰብ አለኝና እሱ ነው ወደ ድግሱ ጋብዞኝ ወደዛ ድግስ ሄጄ ነበርና ልጅቱም የሚስቱ ወገን ነገር ናት። አው የተቀራረቡ ጓደኛ ትሆን እሱን አላጣራውም። ብቻ ደስ ትላለች ስታያተኝ፣ ግን የሆነ ግራም ያጋባ ነገር አላት ማለት ስታያተኝ። እኔም ያው እያወራኋት ነበረ በአንዳንድ ግን እንዲሁ ጊዜ ተሰጣጣን እያወራን አይደለም ያዝለቀቅ ነውና ልጅቱ ከዛ ድግስ ነበረ ያገተገናት። ምን ወሳብ እኔ ሁሉ ነገሯ ነው የሚገርመኝ። ሳበችኝ የድሮ ሚስቴ ነው የልጅን እናት ነው መሰለኝ። በቃ የምር እሷ እንዳገኘኋት ነው በቃ የሚሰማኝ ሁሉ ነገሯ ነው ይመሳሰላሉ። አሁን በቃ ቁጭ እሷን ነው እንደውም የሚገርም። እኔ አንዳንዴ እንደው ፈጣሪ በዚች ሊከሰኝ ሆነ ከቶ ያንን ያሳለፍኩትን ሁሉ በዚች ድጋሚ እንዳይው ፈልጎ ነው ወይ ብዬ አስባለሁ። እና የሚገርመው እሱን ራሷን ነው የምትመስለው። ራሷን ነው ቁጭ በቃ እሷን ነው የምትመስለው። እና እሷን እንደው በእናንተም እንደው የምታጣሩልኝ ነገር ካለ ስለሷ የምታጣናት ነገር ካለ ደስ ይለኛል። ወድጃታለሁ ልጅቱ እንዳልኩ በጣም የምትወደድ ናት። እንደው ስታያትኝ እናንተም በጣም የሚስብ ነገር አላት የሚገርም። እና እሱም እስኪ እንደው በእናንተ ይሆንልኝ። ያው እንዳልኩ ያለፈ ታሪክ እንዳለ ሆኖ ያንን ታሪክ ደግሞ የሚያሳዝኑ ነገሮች አሉ። ብዙም ደስተኛ ሆነን ያሳለፍነው አንዳንዴ ከደስታ ጀርባ ሀዘን መከራ አለ። ያንን ጊዜ ደግሞ ያው መቼም ፈጣሪ ሁሉንም ያስችላል። ያንንም አልፈናል። አሁን ደግሞ በቃ ደስ የሚል የተረጋጋ ህይወት እፈልጋለሁ ለልጄም የሚገርም አሁን ጥሩ ነገር እያገኘ አይደለም ማለት በሰራተኛ ነው እንዳልኩ ያደጋሉ። አዎ እዛም ስለ ያባትነት ፍቅሩ እንኳን አያገኝም። ቢያንስ እንኳን አያቶቹ ጋር ነው ይላል። አዎ አያቶቹ ምናምን ይሄዳል፣ ግን ሙሉ አይሆንም። ትክክል ነው። እቺም ደግሞ አሁን እቺ ልጅ እንደ እናት ሆና ተንከባክበው
የእናት ፍቅር አይነት ሰጣው ከሱ ጋር እንደው ቢቀራረቡልኝ ብዬ በጣም የሚገርም በቃ እኔ ለኔ የድሮ ሚስተር ነው የምትመስለው ድሮ ሚስተር ነው። እስቲ ምን እናደርጋለን መሰለኝ አሁን ባጭሩም ያው ታሪኬ በጣም የሚያሳዝን ታሪክ ነው። በርግጥ ግን እቺ ልጅ ከወደድካት ያው እርግጠኛ ነኝ እንደዋወላለን ብለሃል። ትደዋወላላችሁ ግን ያዝለቀቅ ነው። ብዙም አይደለም። ባል ጓደኛ እንዳላት አጫውታለች ወይስ ጠይቃታል? ፍቅረኛ እንዳላት ብዙም እንትን አትልም። ምን አትነግረኝ። ግልጽ የሆነች አይደለችም። እኮ ለዛ ነው አሁን እንደው ሳያተኝ ያላት አይመስለኝም። አንዳንዴ ደግሞ ያላት ይመስለኛል። ሸርተት ትላለች። የሆነ ስልክ ስታወራ የሆነ መስመሩን ብዙ ጊዜ እያዛላ ቤተሰብ ምናምን ይሆናል ምናምን በሚል ዝም ብለህ ታልፋለህ። ይኸውልህ አሁን መሰለህ እኔ አሁን ልረዳህ የምችለው እንዳልከው ምንድን ነው በቃ ተልኮልሻል ምናምን ብልሃት እሱን ነገር አድርገን እንትን እንላለን ብዬ አስባለሁ። እስኪ ያው እኔም ልደውልላትና ደውልላትና የሆነ ዕቃ እንደተላከልኝ ከዛ ዕቃውን ያው አንተ እንደምትሰጣት አድርገን ነው እንግዲህ የምንፈትናት። ምንም ነገር እንደማጠረጠር ተስፋ አደርጋለሁ። እኔም ከውጭ ቤተሰብ ልኮልኝ ነው ምናምን። ኦኬ ከዛ አንተም እኔ ከውጭ እንደመጣሁ አድርጌ እኔ እናንተ እንደማንተዋወቅ ነው የምትነግራት። አላውቀውም እና የሆነ ሰው ብቻ ተልኳል እሱን ይዤና ተቀበይ ምናምን በላት። ምን እናደርጋለን መሰለህ ያው አንድ ነገር የምነግርህ ነገር አለ። ለሚፈጠሩት ነገሮች ሁሉ አንተ ምንም አይነት ነገር እንዳይሰማ። ምክንያቱም አሁን እኔ ይኸውልህ ዲያስፖራ ነኝ ብዬ ስልኳን ከሰጠችኝ ከኔ ጋር የሆነ ነገር ማድረግ ብትፈልግ ከኔ ጋር የሆነ ነገር ማድረግ ብትፈልግ ምንም አይነት ስሜት እንዳይሰማ። ልካርለውኝ አንተ የመጣው ለምንድን ነው? ይሄን ነገር ለማወቅ ነው አይደል? ለኔ ትሆነኛለች ወይ ለልጄ እናት ትሆናለች ቤተሰብ ለማድረግ ነው መሰለኝ። ልካርለው ግን በሚፈጠሩት ነገሮች ደግሞ እንዳታዝን። ተረተኛል አባል ስለዚህ ኖርማል ነገር ነው። አሁን አንተ እዚህ ድረስ የመጣው ልታስፈትን ስለሆነ ለሚፈጠሩት ነገሮች ሁሉ ምንም አይነት ነገር እንዳይሰማ ለአንተ እንደውም በአጭር ጊዜ ማወቅ ትክክል ነገር ነው ብዬ አስባለሁ። ምን እንደምትሰራ ነው የምታውቀው? ሰው ታክሲ ምናምን ብለህ ላዳ እንደምሰራ ነው የምታውቀው። ተቀጥሬ እንደምሰራ ነው የምታውቀው። እና አንዴ መቼም ላዳ ሰራለሁ ስትላት ላዳ ሰራለሁ ምናምን ስላት በቃ ልጅቱ ድብር ነው ያላት ታውቃለህ። ድሮ የነበራት ለማውራት የነበራት ፍላጎት ሁሉ ቀነሰ እና ያው ድሮ ገንዘብ ትወዳለች። እኔ እንጃ ብቻ እንዲህ ማለት አልችልም። አሁን በአንዴ ገንዘብ ትወዳለች ልልህ አልችልም። ለምን መሰለህ ልጅቱን ገና ማወቅ እፈልጋለሁ ያልኩ ለዛ ምናልባት ላዳ ሰራለሁ ስላት እንደዛ ሊያስጠረጥር ይችላል። ሰራለሁ ስላት ድብርቱ ምናምን እንደዛ አይነት ውስጥ መግባቷ ደብሯት ሊሆን ይችላል። ደብሯት ይሆናል ብዬ አስባለሁ። ምክንያቱም ምን አለ መሰለህ እንደ ድሮ የነበራት ስሜት ጠፋ። ያን ብዙ ሰዓት እናወራ ነበር እኮ ያንን ጊዜ ያንን ከነገርኳት ስራዬን ከነገርኳት ላዳ ተቀጥሬ እንደምሰራ ምናምን ከነገርኳት ግን እንዴት ነው ያዋጣል ምናምን አለች። ከዛ ያው ምንም አትልም። ውጭ ሀገር እንደምትመላለስ ምናምን አልነገርኳት። እሱን በጣም አሪፍ ነው። ፈተን ፈልገው እሱን ነው አሁን እኔ እንዳለኝ ብታውቅ ምናልባት እኔ የምትጠጋበት መንገድ ገንዘብ ሊሆን ይችላል። ገብቷል። እኔን ግን በዚህ ባለሁበት ደረጃ አምና የምትቀበል ለኔ የምትታመን ከሆነ መቼም ቢሆን ማትለይ ሰው ነው። ገብቷል። አልትለየኝ አትችልም። ጥቅም ያላታለለው ሰው መቼም ቢሆን በምንም ሁኔታ በችግር አብሮ ይሆናል። ምን ጥርጥር የለም። እና ለዛ ነው እስኪ ልደውልላትና እኔ የምችለውን አደርጋለሁ። አንተ ልደውልላትና ከውጭ የሚመጣ ሰው አለ። አንድ ዲያስፖራ ነው። ሂጂና ዕቃ ተቀበይው ብር ምናምን በላት። ብር በላት አንድ $800 ምናምን ተልኮልኛል ነው ሂጂ ተቀበይ ምናምን በላት። አይሻልም? እንደዛ ደውል ችግር የለም። እስኪ እንደውም ላውድ ታደርገዋለህ እንሰማታለን። ከዛ የምትለው እንሰማለን። እንደዛ ነው። እንደዛ አድርጌ እስኪ እንግዲህ ሄሎ ወይ እንዴት ነሽ? ደህና ነሽ? አለሽልኝ? አለሽልኝ? አለሁልሽ። እንዴት ነሽ? አለሁ። ዛሬ አንገናኝም እንዴ?
ቀጠሮ አለብኝና ወደ ዘይዳ ተፈታል። ኧረ ዛሬ አታገኘኝም? ላገኝሽ ፈልጌ ነበረ። በቃ ካልቻልሽ ችግር የለውም። ኧረ ሰላም ነው፣ ግን በቃ ካልቻልሽ የሆነ እቃ ግን እንድትቀበይልኝ ከቤተሰብ የተላከልኝ ነበር። እኔ ስላልቻልኩ ነው። እስኪ አክስቴ ነበረችና እሷ ከውጭ የላከችው እቃ አለ። እኔ ደግሞ ወደ ኤርፖርት ሂጄ ሰው መቀበለው አለኝና አልተመቸኝም። ታውቂያለሽ፣ ልቀበለው የሆነ ልጅ አለ የሚያመጣው አኮ። ምንድነው እቃው? ከውጭ ነው የመጣ ዲያስፖራ ነው እና እሱ ነው የሚሰጥሽ እቃውን። ብር ነው ዶላር 800 ዶላር። ስልኩን ልሰጥሽና ትደውይለታለሽ። በቃ አሁን ችግር የለውም። በቃ ልክልሻለሁ። ትችያለሽ አሁን ግን? አዎ ችግር የለውም። እሺ በቃ ልክልሽና ተቀበይ። እሺ ባይ። እወድሻለሁ። አሁን ቀጠሮ አለኝ አለች አይደል? እንግዲህ እስኪ ምን እንደሚሆን ያው መጨረሻውን ወይ ምናልባት እንደዚህ ስላት እቃውን ለመቀበል ያው አይመቸውም ብላ አስባ ሊሆን ይችላል። አሁን እንዲህ ማወቅ አልችልም። እስኪ ምናልባት ያው ግን ያው ቀጠሮ አለኝ ስላለች ብዬ ነው። ግን እንዴት አንተ እንደዚህ አንገናኝም እኮ አለች አንተ ነው? እና እንዴ ፍቅርም ነው ማለት ፍቅር ይዟል። እኔ ወድጃታለሁ፣ እውነት ወድጃታለሁ። አንዳንዴ ፍቅር ያዘው ሰው እውር ነው ይባላል። ያው ምክንያቱም አሁን ገናኝ ብላት ነበር መስለኝ ብያታለሁ። አሁን ላገኛሽ ስላተኝ አሁን አይመቸኝም ምናምን አለችኝ። ግን አሁን ብሩን ተቀበሽ ስላት ችግር የለውም ስልኩን ላክልኝ አሁን እየጁ አገኘዋል አለ። ምን ለማለት ፈልጋ ነው? ያው እንግዲህ ብር ሊቀበለው ስላልካት ያው ከውጪ አክስቶች እኔ ብቻ ይሄን እንዳሰብኩት እንዲሆን አልፈልግም። እንደው የምር እንደ ፈጣሪ የምጠይቀው በቃ እሷ ብቻ እንደምልህ አሁን ፈትኛት ብትወድቅ በቃ ማለት ምን ብዬ ልንገርህ፣ የሆነ ከሷ ላይ ብዙ ኤክስፔክት አድርጋለሁ እሷን እና እንደዚህ አይነት ውስጥ እስቲ ስልኳን ለኔ ስጠኝና እስኪ እንካ እስቲ። እሺ ይሄ አይደል ስልኳን? ችግር የለም። ይሄው ነው መተውና በኔ ስልክ ደውልላታለሁ። ሄሎ ሰላም ነው? እንዴት ነሽ? አሎ አወቅሽኝ? ሰው ነበር ስልክሽን። ኦኬ እሺ የት ነሽ? ኦኬ እኔ አሁን ያለሁትኝ ወደ ሳሪስ አካባቢ ነኝ ያለሁትኝ። አጋጣሚ ገስት ሃውስ ነኝ ያለሁትና የት አካባቢ ላግኝሽ ልምጣና? ሳሪስ መምጣት ትችያለሽ? ኦኬ ሳሪስ መምጣት ትችያለሽ? ኦኬ እሺ። ስለዚህ ከስንት ደቂቃ በኋላ ትደርሻለሽ? እኔ ኦልሬዲ እንግዶች አሉብኝና ከ20 ደቂቃ በኋላ አልችልማ። ከአንድ ሰዓት በኋላ እንገናኝ። አሁን እንግዶች አሉብኝና እንግዶቼን ከጨረስኩ በኋላ ደውልሻለሁ። ማለት ፍሪ ነኝ፣ ችግር የለም። አንተን እየጠበቅኩ ስለሆነ ችግር የለም። እሺ መልካም። ኦኬ እሺ ቻው። እሺ ቻው። አይገርምም? ሰው ልጅ ግን የሚገርመው ከ20 ደቂቃ በኋላ እንገናኝ ነው ያለችው። እሺ ምን አድርገህ መሰለህ እኔ እሷ ጋር ልደውላትና ከአንድ ሰዓት በኋላ እደውላታለሁ፣ አገኛታለሁ። ከዛ ምሳ እንብላና እናንተ ከአንድ ሰዓት በኋላ አግኝተን የምትለውን ነገር ሁሉ በቪዲዮ እና ማስረጃዎችን እንሰጣለን። አንተ አሁን እንዳልኩ ለመጣላትም እንዳታስብ እንትን ለማለትም እንዳታስብ። እንግዲህ ምንም ችግር የለውም። እኔ አሁን ማድረግ ያለብኝን ነገር መታ እኔ ጋር አንዳንድ ነገሮች ይላትና ከኔ ጋር ምንድነው አንዳንድ ነገሮች የምታረግ ከሆነ ገንዘብ እንዳለኝ አክት አድርጌ የሆነ ነገር የምታረግ ከሆነ አትሆነ ይቅርታ አድርግልኝ። አትሆነ ችግር የለውም።
ስለዚህ እንደዛ እናደርጋለን ወደዛው አካባቢ እንሂድና ያለው ነገር ሳሪስ ነኝ ስላልኳት ሳሪስ አካባቢ እንሂድና ያለው ነገር አብረን ያለ አይመስልም እሺ እንዴት ነሽ ሁሉ ሰላም አለው ጊዜ መስከረም ነው አስጠበቅኩሽ ሶሪ ሳሪስ እንዴት አወቅሽ ቦታውን ነገሩ ምልክቱ አይጠፋም ያው ሰፈራችን አይደለም ኦኬ ሰፈርሽ ነው ኖ አይ ሰፈሬ ባይሆን እንመላለስ አንቺ ከኔ መጣሽው እኔ ወደ እንትን ነኝ ወደ ሃና ምናምን ኦኬ ሃና እኮ በዛው ጋር ይቀርባል ኦኬ መንገዱ ምናምን ተለዋውጧል ሀገራችሁ ተለዋውጧል በጣም የተሰራ ነው አታውቀው ትንሽ ተለዋውጧል ሰው በጣም ከባድ እውነት ነው ትንሽ ተለዋውጧል ሀገሩ ያው ደህና ነሽ በተረፈ ሁሉ ሰላም እቃ ተልኮልሻልና እስቲ እንደዛ ብሎኝ ነውና ይላል ምን ያለሽ ምን ተልኮልሻል ያው ብር እንደተላከ ነው ነገረኝ ምን ያህል ብር ተልኮልሻል አለሽ አልነገረሽም ያው ትንሽ ተናግሯል ስንት አለሽ $800 ስንት $800 ኦኬ $800 ነው ይላከልሽና እሱ እቃው ማለት ቸኮልኮ ይቅርታ ቸኮ አሰጥሻለሁ ችግር የለውም አሰጥሻለሁ እና እንዴት ቆየ ከመጣ ምናምን እኔ ትንሽ አንድ ሳምንት ሆነኝና አጋጣሚ አንድ ሳምንት ሆነ ይቅርታ ሄሎ እንዴት ነህ ሁሉ ሰላም ገብቻለሁና አመሰግናለሁ እውነት አመሰግናለሁ ችግር የለውም ማክሰኞ ፋብሪካ እንሄዳለና እሺ ፋብሪካ እንሄዳለን ለሰዎቹ ስጣቸው ገንዘቡን ስጣቸው ያው ያስገባችሁ ያቺ ፋይናንስ ክፍል ያለችዋለች ለሷ ነግሬያታለሁ ለማናት ቤዛዊት የምትባለው ለሷ እስቲ ያለው ነገር እናወራለን ለማንኛውም ደውልልሃለሁ ከሰው ጋር ነኝ አንዴ ይቅርታ እሺ ችግር የለውም ይቅርታ በጣም እንትን ልትሄድ ነው ለመዝናናት ነው ወይስ አይደለም ፋብሪካ አለኝና ፋብሪካ አዋሳ አለና እዛ አዋሳ ፋብሪካ ሄዳለሁ ብያለሁ በዛውም ለመዝናናት ሄዳለሁ በጣም ደስ ይላል እና ማለት ያው ጊዜ ካለ ምናምን አብረን ብንዝናና ደስ ይለኛል በእውነት መዝናናት ትፈልጊያለሽ እውነትሽ ነው ይወት አዋሳ ምናምን መሄድ ትፈልጊያለሽ እኔ ለስራ እኮ ነው የምሄደው ችግር የለውም ጓደኛለሽም ፍቅረኛለሽም ያውሹ በእውነት ፍቅረኛ ስለሽም ነበር ባይደብረ ያው ምንም የለኝም የእውነት ምንም የለኝም ስንት ዓመትሽ ነው ማለት ስንት መስላል 23 22 አሳሳሳት እርግጠኛ 22 ዓመትሽ ነው በእውነት የእውነት ግምቴ ጎበዝ ነኝ ማለት ነው እና ትሄጃለሽ ከኔ ጋር እድሉን ካገኘን ይችላል ስለዚህ ነገ እኔ በፕሌን ነው የምሄደው ስለዚህ ፕሌን ቲኬት ደግሞ መቁረጥ አይቻልም ስለዚህ በትራንስፖርት ብቻሽን ትመጫለሽ ወይስ ሹፌር ባዘልሽ ትመጫለሽ ሶሪ ሄሎ እመጣለሁኝ አንድ 30 ደቂቃ ሳይሆን 10 ደቂቃ ከሰው ጋር ነኝ አንድ የታዘዝኩት ዕቃ ነበር ለሰው ብር ስጥልኝ ብሎኝ አንዲት ልጅ ነበረች ከውጭ ስመጣውን እሱን ልሰጥ ሄጄ ነው መጣሁ እዛው ጠብቁኝ ስንት ብር 280 ሺህ ብር ችግር የለውም ኦኬ እሺ ይቅርታ ሰው እና ምን አልከኝ ያው ምንም አላልኩሽም ነገ በመኪና እንትን ትያለሽ አረ ችግር የለውም ብሩን እኮ ልሰጥሽ ብዬ ነው እኛ እዚህ ሀገር እንግዲህ ያው እንደዚህ ብር መያዝ አይቻልም የሚገርምሽ ነገር ያው ቦርሳችሁ ውስጥ ትከታለሽ ያው እዚህ ሀገር እንግዲህ ከባድ ነው መንገድ ላይ ምናምን ሰው ግን እንትን እንዳይልሽ ደውይለትና ለሱ ያው ምንድነው መድረሱ ምናምን ነገር እሺ ማለት ያው አንተ አሁን የምትነሳው መቼ ነው እኔ ነገ ነው የምሄደው ነገ ነው ፍላይቴ ያው በፕሌን ነው የምሄደው ግን ያው ከተመቸሽ እንሄዳለን ትሄጃለሽ ከኔ ጋር ፍቅረኛ የለሽም እውነት የለኝም እርግጠኛ ነሽ የእውነት
ስለዚህ ምንድነው ሹፌር አለኝ የደበረ ትመስላለህ ማለት ከኔ ጋር ጊዜ ማሳለፍ አትፈልግም? አይ አሁን እኮ ነው ማለሽ ነው። አይ ነው ሶ ያው እንታወቃለን ብዙ ማስ ከውጭ ስለመጣሁ ነው አይደለም። በእውነት የእውነት እርግጠኛ ነሽ? የእውነቴ ነው። ፍቅረኛ የለሽም? የለኝም። እንዴ ምን ያጠራጠረ ነገር አለ? አይ ምንም አላጠራጠረኝም። ምን አስቲ እሺ። እና ያው ጥሩ ማለት ጥሩ ጊዜ ከኔ ጋር ታሳልፋለህ ምናምን። እሺ ችግር የለውም። አሁን እጅሽ ነው። አይ ችግር የለም ነው ማለቴ ይቅርታ ስሜታዊ አሁን ከኔ ጋር ትሄጃለሽ? ላቦታሽ ደስ ይለኛል በእውነት የእውነት ከውጭ ስለመጣሁ አይደለም ነው አይደለም የእውነት ጓደኛ የለሽም? ጓደኛ የለኝም። እና ለምን ከኔ ጋር መሆን ፈልግሽ? ተሳልከኝ እንዴት ደስ አልከኝ ማለት ምን ነው ደስ በቃ ማለት እኔ ግዴታ ብር አለ ምናምን ብዬ አይደለም እና ከውጭ ስለመጣ አይደለም ሳይደስ አልከኝ። ምን ደስ አለሽ ነው? አቋቋም ሁሉ ነገር በቃ ማለት ማረከኝና እሺ እየቀለድሽ ነው እንዴ? የእውነት ጓደኛ የለሽም? እውነት ቤተሰብ አለሽ? ማርያም የለኝም። ፋሚሊ አለኝ። ቤተሰብ አለሽ? እህት ወንድም ምናምን አለሽ? ያው እንደዛ በለው ማለት ያው አሎ ያው ሄሎ መጣሁኝ። የቱ ጋር ነው? እሺ መጣሁ። እሺ እንሄዳለን፣ ችግር የለውም። ከኔ ጋር ትሄጃለሽ? አዎ በጣም ደስተኛ ነኝ። ስለዚህ ምን አድርግ መሰለሽ እኔም በፕሌን ሜዱ ልሰርዘውና በመኪና አብረን እንሄዳለን። በጣም ደስ ይለኛል። ከኔ ጋር ዛሬ እናምሽ? በእውነት የእውነት ምሳ በልተሻል እንዴ? በልቼ የመጣሁት ቤት እንዴት አለ ምሳ ካልበላ ኦኬ ማለት ያው እንዳላስቸግረኝ ብዬ ነውና። ለምን ታስቸግሪኛለሽ? ያው ምሳ አልበላሁኝ፣ ምሳ አብረን እንበላለን። እሺ ደስ ይለኛል። ምንድን ነው መጠጥ ምናምን ትወጃለሽ? ምን ትጠጫለሽ? አልፎ ነው የምትጠጪው? ኦኬ እኔ ቆንጆ ወይን ጋብዝሻለሁ። በጣም ደስ ይለኛል በእውነት የእውነት። እሺ ስለዚህ ፌር ያልደውለትና ለጥራው እስከዛ አንድ ደቂቃ ይቅርታሽ፣ ወጥቼ ላውራ ይችላል። ይቅርታሽ አንድ ደቂቃ ችግር የለም። ሄሎ ይሄማ ከውጭ ነው የመጣው ይሆን? ጂሰስ ቹሮስ ያምሩ። ኦ ማይ ጋድ የሆነ የሚገዛ የሚልም ወንድ አልፈልግም። ይሄ ከውጭ ነው የመጣው ትክክለኛ ማለት ነው። አግብቼው ራሱ መሄድ ነው የምፈልገው ከዚህ ሀገር። ምንም ይሁን ያውጣኝ ብቻ ማለት ጂሰስ ነው ደግሞ ሲያምር ጋድ አላቂ ያደራና ሳካልኝ ታመጣ አረ ያ ነገር እሱን አላውቀውም። ሲጀመርም ማወቅም አልፈልግም። ሰራለታለሁ ጂሰስ ማይ ጋድ ጆናስ አረ የፈለገውን ሆንለታለሁ። ዛሬውን ህይወቴ ይቀየራል። ደግሞ መኪና ውስጥ ያምራል። ያመናጭ ድሃማ አልፈልገውም። የእውነት ብሩ ራሱ ላልሰጠው ይችላል። ሊንሽ ግቢ። ጂሰስ ምን አስደነገጠሽ? አይ ማለት እንዴት ተገናኛችሁ ብዬ ነው። እንዴት ተገናኛችሁ ማለት? ተረጋጊ። እኔ እና እሱ አውርተናል ማለት ስለምን ብር እንዳመጣልን ነበር የነገርከኝ። አዎ ብሩን ነበር
ብዬ ላኩኝ ነበር እኔ እና እሱ ምን ያስተነግርሽ ምን ትርበሽ ጓደኛዬ ነው እኮ ማለት የሰፈራችን ለምን ትርበሽ ታዲያ ምንድነው አረ የሰፈር ጓደኛ ምንድነው የሚያርበተብሽ አረ ይደብራል እግዚአብሔር አይ ማለት እኔ ብዙ ነገር ነበር አስቤ ላንቺ ብዙ ነገር ነበር ያሰብኩት እኔ ላዳ ሹፌር ነኝ ተቀጥሬ እሰራለሁ ምናምን ስላልኩሽ እና ድሮስ አንድ ጥያቄ ልጠይቅሽ ነው አውርተናል እናሱ ታውቂያለሽ እኔ ላንቺ ብዙ ነገር አስቤ እኔ የላዳ ሹፌር ነኝ ምናምን ስላልኩሽ ነው አንቺ እንደዚህ ምትይ ማለት አንቺ እኔን በማይረባ ዲያስፖራ እኔን የቀየርሽኝ እንደዛ ስለተባለ እንደዚህ ለበር ነበር እኔ ስላላወቅሽኝ እንጂ እኔ አንቺን የልጄ እናት አድርጌ ባለቤቴን ስለመሰልሽኝ ነግሬሻለሁ ታውቂያለሽ ባለቤቴን ስለምትመስይ ስለሱ አስቤ እንጂ እኔ ላንቺ አንቺን የሚያኖር ቀብራራ ነው ንብረት አለ መስራት አታወሪም እንዴ ለምንድን ነው ዝምት እስከ ዛሬ አውርቶኝ ማቆድ ዛሬ እንዴት አይደለም ከአንድ ጥያቄ ልጠይቅሽ እሱ ላዳ ሹፌር ነኝ ስላለሽ ነው አይደል የሰው ማንነት በምንም አይለካም ገባሽ እኔ በስላወራውሽ ያለ ምንም ቢሆን ምንም አንቺ ፍቅር ማስቀደም ነበር እኔ ላንቺ ብዙ ነገር አስቤ ነበር ቀብራራ አድርጌ ላኖርሽ ነበር አሳቢ ነበር ሲጀምር ምን አለከና ዲያስፖራ አይተሽ ዲያስፖራ ምንድነው የምትይው ምን አለከና መሻይሽ ታውቂኛለሽ እኔን የነገርኩሽ ሌላ ሰው ነበር ታውቂያለሽ እኔ የነገርኩሽ እኔን አንድ ተቀጣሪ የላዳት ሹፌር እንጂ እኔ በራሴ የማንቀሳቀሰው ብዙ ቢዝነስ ማለት ምን አንቺ ላንቺ አንተ ተራ ታውቂያለሽ እኔ እንደምንም ማሪ ቀብራራ አድርጌ ላኖርሽ ነበር ሐሳቤ ነበር ይሄን አንቺ እንደዚህ በማይረባ ነገር ምንም እየነገርሽ አይደል ይኸውልሽ አዳምጪኝ እሱ የሚሰራው አስመጭና ላኪ ነው ማለት አስመጭና ላኪ ኢትዮጵያ እንረዳው ስለምንድነው እሺ ዝም በይ አሁን ኖ ስለምንድነው የምታወራው እኛ ሰፈር ይመጣል አንድ ቆይ አንቺ አሁን ዝም በይ በእናትሽ ቆይ ዝም በይ እርሽ አዳምጪ እርሽ አሁን ባወራሽ ቁጥር ስተት ውስጥ ትገቢያለሽ ገብሻላ አታው ስተት ውስጥ እንዳትገቢ ማለት እሱ አስመጭና ትልቅዬ ምንድነው ትልቅ ስራ የሚሰራ ሰው ነው አንቺን የፈለገሽ አንቺን መፈተን የፈለገው ባለቤቴን ተመሲያለሽ አገባሻለሁ ብሎ ብዙ ነገር ላይ ነው ቤት ንብረት ያለው ትልቅ ባለ ምንድነው እንዴ ብዬ እንደመነግርሽ አላውቅም ሰው በእንደዚህ ይገምታል እንዴ ይሄ ነገር ላቀማልች ነገራት አንተ አስራ እሱ አንድ መናጢ ደሃ እንደሆነ ነው እንጂ ዳራንቻውን ማፍሽን እንደዚህ አበይ እኔ ካንቺ ጋር ባይዘው የማወራበት ታይም የለኝም እሱ ነው አይደል ብር ላከል ምንድነው ብር እውነቱን ልነገርሽ እኔ መጣሁት አሁንም እኔ አንቺን ፈትኝ የኔ ሚስት የወደፊት ሚስቴ ላደርግሽ የልጄ አንተ ምን ሆነህ ነው ልጅ ታሳደጋለሽ አደጋችን እኮ ነው አንቺ ሲጀምር ነው መጀመሪያ አውራኝ ምን ሆነህ ቆይ አይደለም ቆይ አናግራት ቆይ አይደለም ነገር አሳዳጊ ይበደላት ነው ሲጀምር ቆይ አይደለም እንደዛ ለማለት አፍ እንዳከፍትሽ ስርዓት ልቀቂ ቆይ አይደለም አንቺ አመጣላሽ ቆይ አንድ ነገር ልንገር ቆይ አትሮጥ ቆይ ልንገር ነገራትና በስነ ስርዓት አይደለም እንደዚህ አይደለም ለምን እኮ አይደለም እኮ ነግሬያታለሁ እሺ ቆይ አንድ ዝም በሩ ግድ የለም አትጫ አንተ እኔ አክብራር ላይ መጣው እዚህ ድረስ ይሄው ነገራት አሁን አይኔን እያይሽ አውሪ አይኔን እያይሽ አውሪ ኖ እንደዛ ለማለት እኮ አይደለም አንቺ ከምን የተነሳ ተረጋጊ ውሸትሽ እንደዚህ አቅበሰበሰሽ ፍላጎትሽ ብር ነው የፈለግሽው ብር ነው የፈለግሽው ስለምንም ብር ነው የምታወራው በዲያስፖራ የቀየርሽኝ እኔ ለዛ ነበር እኔ ላዳሽ ነኝ ብዬ ስለቀረብኩሽ አይደለም የላከኝ እኮ ማለት ነው እኔ አብሮ አደገ እህት ነኝ ለምን አንድ እንድቸገርልህ ነው ማለት እቃም ጭልኝ ብለህ አይደል እዚህ የላከኝ ሰው ደግሞ ሳገኝሽ የነበረ ውጭ ስለገናኝ የነበረ አንድ ጥያቄ ልጠይቅሽ አሁን ነገሮቹን እንትናት ባያቸው ባይዘው እሱ ይወድሻል አይወድሽም መጀመሪያ አይወደኝም እህቱ ነኝ ማለት በቃ እህቴ ነኝ ካለች ተዋት እባክህ እቻት አንድ ጥያቄ ልጠይቅሽ ቆይ ተወኝ ዳንዬ እኔ እናንተ እናወራለን አንድ ደቂቃ ግባ አንድ ደቂቃ ፕሊዝ በማርያም ይሁን ግባ ቆይ ልንገር አንቺ አሁንም በስነ ስርዓት ተናገሪ ወንድምሽ ነው ምን ነው የምትይው ይወድሻል አይወድሽም እሱ በቃ ማለት ይወደኝ ነበር እንዴ አረ ወደ ራስሽ ተመለሽ እና ዋልስተሽ እንዴ ወይ ምንድነው እሱ ቁም ነገርነቴን እኮ ትወጂዋለሽ ማለት
ነገርኩ እኮ አንድ ተራሰ ማለት አሁን ምን እንደደግኝ አንቺ ባክሽ እንደደግኝ እንደዚህ አንተ ጃውን ትደግማለህ። ኧረ እኔ እንደዚህ አይነት ዳኒ እኔ አንተን አክብሬ ለወራት ጊዜ ሰጧት እኔ እሷ ጋር እንጂ ከኔ ጋር ያለው ታውቃለህ። እኔ እሷ ጋር በቃ ጨርሻለሁ። አሁን ብር ስጣት ይኸውልህ አሁን ብሩንም ተቀበላ አክስቱ ማለት ነው። አሁን ብሩን አምጪ ብሩን አምጪ አሁን የሰጠሽን ብር ይኸውልሽ ቆይ አይደለም እንደሱ አይደለም አሁን የሰጠሽን ብር አምጪ የምብር አሁን የሰጠሽን ብር አምጪ አንተ የሰጠሽን አምጪ እና ከዛ በኋላ እንደዚህ ማጭበርበር ነው የለመደችው እኮ እንዳይበጥስ አንቺ አሁን ብር ስርዓት ይኖርሽ ደጋጋው የምን ብር ነው የምታወራው አንቺ ይኸውልሽ ነገር ፖሊስ እንዳልጠራ የምን ብር ነው የምታወራው አሁን የሰጠሽን $800 አምጪ ችግር የለውም ከዛ በኋላ እናንተ ታወራላችሁ አምጪ አሁን ቶሎ በይ ስለምን ብር ነው የምታወራው ይኸውልሽ እኔ ለአንቺ ፍርፋሪ ሳንቲም ራሱ መስጠት ቀርቶ እኔ አንቺ አሁን ስሚኝ አዳምጪኝ አንጨቃጨቅ ይኸውልሽ ስሚኝ እኔና አንቺ ይኸውልሽ እኩል የምናወራበት ቆይ አይደለም ብሩን ተቀበለሽ ኖ ብሩን እቀበላታለሁ በምቀበለው ከአንተ ጋር ግን ቴንኪው አመሰግናለሁ እኔ ሲጀምር እንደዚህ አይነት ወላጅ ያሳደገው የበደላት ናት ሲጀምር ወላጅ አንቺ እንደዚህ አርገሽ መሆን ራሱ ረሳ ቆሻሻ ያረሽ ነው ታክሽ ሰማኛለ ይሄን ብር ደግሞ አታውቅም ብሩን የምን ብር ነው የምታወራው አምጪ ብሩን አንቺ እንዴ ስለምን ብር ነው የምታወራው ሰታይኛ አንቺ ምን ይደረ ነው ይሉሽ ሰታይኛል ወይ ነሽ ሹሩጆ እሺ ቤተሰቦቼ ምን እየተሰራ እንደሆነ እንግዲህ ማውቀው ነገር የለም እሷም እየተወራጨች ሄደች በገንዘብ ምናምን እንደዚህ አይነት ነገር አይሆንም እንደዚህ አይነት ነገር አታርጉ ምክንያቱም በጣም አስቸጋሪ ነው በገንዘብ ብላችሁ የምትሄዱት ነገር ነገ ጧት ቤተሰብ መስርታችሁ ከቤተሰብ ጋር ቤተሰብ መበተን ነው ልጆች ያለ አባት ያለ እናት ያርጋሉ ስለዚህ ገንዘብ ብላችሁ እንደዚህ አይነት ነገሮችን አታርጉ በጣም ነውር ነው ደግሞ አዲስ አበባ ውስጥና ክፍለ ሀገር እንግዲህ በብዛት HIV እየተስፋፋ ነው ራሳችሁን ጠብቁ በጣም ምንድነው ዳታዎች እንደሚያሳዩት ከሆነ በጣም አዲስ አበባ ውስጥ እንደዛው ክፍለ ሀገር ላይም በጣም የተስፋፋ ነው ራሳችሁን ጠብቁ እወዳችኋለሁ መልካም ቆይታ ይሁንላችሁ ተቀጥተናል ነው ቢግ አፕ ዳኒ ብራስኮ ይመቻችሁ